ማንቸስተር እንዲያረገ አርሰናል እንዲያረገ ይያልክ እነሱ ከነመፈጠርህ የማያውቁ ለምን ወንድም ላይ ድንጋይ ታነሳለህ? እንትና ስለተሸነፈ ለምን ትበሳጫለህ? ኑሮ ላይ ይበሳጫል፣ ደሞዙ ላይ ይበሳጫል፣ መምህሩ ላይ ይበሳጫል፣ ክርስትና አባቱ ላይ ይበሳጫል፣ ንስሐ አባቱ ላይ ይበሳጫል፣ መንግስት ላይ ይበሳጫል። አንተ ደግሞ እነሱን ለማየት ገንዘብህን ከፍለ ዳታህን ከፍለ ብዙ ጊዜህን ወጣትነትን ከፍለ ወዳጄ እነሱ መደበሪያቸው ነው ኳስ፣ እኛ ሀገር ደግሞ መደባደቢያችን ነው አይደል ወጣቶች? እነሱ መደበሪያቸው ነው ኳስ፣ እኛ ጋር ደግሞ መደባደቢያችን ነው። እንትና አሸነፈ፣ እንትና ስላሸነፈ ለምን ወንድምህ ላይ ድንጋይ ታነሳለህ? እንትና ስለተሸነፈ ለምን ትበሳጫለህ? ሙሴና እግዚአብሔር ቃል በቃል 570 ጊዜ ልክ እንደኔና እንደናንተ እንዲህ ተነጋግረዋል። እግዚአብሔርና ሙሴ ሕዝብህን ሂድና ከፈርዖን እጅ አውጣ ብለህ ላከኝ። እኔ አንተን አላውቅህም፣ በድምፅህ ነው እንጂ እኔ አይቼህ አላውቅም። ደግሞ ወዴት እንደምወስዳቸው አልነገርከኝም። ሙሴ ተበሳጨ። ዛሬ ትውልዱ ብስጩ ነው። ትዳሩ ላይ ይበሳጫል፣ ኑሮ ላይ ይበሳጫል፣ ደሞዙ ላይ ይበሳጫል፣ መምህሩ ላይ ይበሳጫል፣ ክርስትና አባቱ ላይ ይበሳጫል፣ ንስሐ አባቱ ላይ ይበሳጫል፣ መንግስት ላይ ይበሳጫል። እንደው ብስጭት ብቻ ትውልዱ ብስጩ ሆነ። ተበሳጨ ሙሴ በእግዚአብሔር ላይ። ለምን እንዲህ አልከኝ? ወደሚሄድበት ቦታ አልነገርከኝም እና ዝም ብለህ ይዘህ ሂድ ትለኛለህ፣ ይህንን ህዝብ ይዘህ ውጣ ትለኛለህ እያለ ሙሴ ከእግዚአብሔር ጋር ይናገራል። እግዚአብሔርም እንዲህ አለው፣ እግዚአብሔርም እኔ ከአንተ ጋር እሄዳለሁ። እስቲ በሉ ስሞትላችሁ፣ ትንሽ ድምፃችሁን ጨምሩበት። እኔ ከአንተ ጋር እሄዳለሁ አሳርፍህም አለው እግዚአብሔር። ደስ አይልም? እግዚአብሔር አሳርፍሃለሁ ሲል እውነተኛ አስተማማኝ ዋስትና ነው። ሰው አይዟችሁ ብሏችሁ ሊሆን ይችላል አይደል? አይዞህ አለውልሽ በቃ እኔ እያለሁ ምንም አትሆንም በሆነ በሚቸግር ሰዓት እኔ ከጎንህ ነኝ ያሏችሁ ሰዎች አሉ። የሆነ ጊዜ ግን እንደ እምቧይ ካብ ጥለዋችሁ የጠፉ ደግሞ አሉ። ትላንት አይዟችሁ ያሉ ሰዎች ትላንት እኔ ካንተ ጋር አለው በየትኛውም ሰዓት ደውልልኝ አለው ያሉን ሰዎች ስንደውልላቸው ምን አድርገዋል? ስልካችንን ብላክ ሊስት ውስጥ አስገብተውታል። አያችሁ፣ ሰው አይዞህ የሚለው ሰው አለሁልህ የሚለን በምክንያት ነው። እግዚአብሔር ግን አለሁልህ ካለ አለሁልሽ ካለ እግዚአብሔር እስከ መጨረሻው ነው። መድኃኔዓለም ከሁላችን ጋር ይሁን።